ሰላም ጤና ይስጥልኝ እንደምን አላችሁ ቅዱሳን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ድጋሚ ወንድማችሁ ሳሙኤል ነኝ ተመልሼ መጥቻለሁ። የእግዚአብሔርን ቃል ከእናንተ ጋር ለመከፋፈል ብቅ ብያለሁ። የምትገቡ ሰዎችን አይቼ ሰላምታ ከማቅረብ ጀምሬ ባለችኝ ትንሽ ሰዓት ውስጥ ከእናንተ ጋር የእግዚአብሔርን ቃል እከፋፈላለሁ። እንደምን አላችሁ እንደምን ከረማችሁ? ሁሉ ሰላም ነው ወይ? ሁሉ ደህና ነው ወይ? እኔ በጣም እግዚአብሔር ይመስገን ደህና ነኝ። ትላንትናና ከዛ በፊት ባሉት ቀናቶች በጣም ደስ የሚለኝ ቃል ነበርና እሱ ምንድነው መሰላችሁ? ደህና ነኝ የሚለው ቃል በጣም ደስ ይለኝ ነበርና ጌታ ስሙ ይባረክ። በጣም ደህና ነኝ። ጠላት የሚፈልገው ደህና አለመሆናችሁን ስለሆነ ደህና ነኝ ስትሉ ጠበቅ አድርጋችሁ በሉት። ኢየሱስ ጌታ ነው። እኔ በጣም ደህና ነኝና ደህንነታችሁን የማይፈልግ ሰይጣን ይማረራል ይናደዳልና ደህንነታችሁ ያስደስታችሁ። እኔ በቃ the last 2 days ባለፉት ቀናቶች ውስጥ ደስ ይለኝ የነበረው ደህንነቴ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም ነው? እስኪ ደህንነታችሁን ተናገሩ። ሰላም ሰላም ከመባባል ያለፈ ደህና ነኝ ሊሊ ስዘምር ደህና ነኝ እግዚአብሔር ይመስገን እግዚአብሔር ይመስገን አለች። እንደሷ ባልዘምርም ደህንነት ደስተኛል። ኢየሱስ ጌታ ነው። ደህና ናችሁ ወይ? እኔ በጣም ደህና ነኝ። ጌታ ስሙ ይባረክ። ሁሉ ሰላም ነው? ሁሉ ደህና ነው እናንተ ጋር? ኢየሱስ ያድናል። አሜን። ደህና ነኝ የሚል እያየው ነው። እፉዬኔ ደህና ሁኝ። አሁንም እግዚአብሔር ዘመንሽን ደህና ያድርገው። ደህና ሁኑ። ሰብልዬ፣ ፀሐይ ኤርጋኖ፣ መሲ፣ ገነት ደህና ናችሁ ወይ? እግዚአብሔር ይባረክ። እኔ በጣም ደህና ነኝ። አፍተሮል ሰይጣን የእናንተን መጨረሻ ደህና አለመሆን ነው ማድረግ የሚፈልገው። ደህና ነኝ በሉ። በእውነት ነው የምነግራችሁ። ምስክርነታችሁ ያስፈልጋል። በየትኛውም ቦታ ላይ ደህና ነኝ በሉ። ኢየሱስ ለዘላለም ጌታ ነው። እኔ ደህና ነኝ፣ በጣም ደህና ነኝ እና ደስ ሲለኝ ነበር። እንደውም የሚጠይቀኝ ሰው ደህና ነው ወይ ብሎ የሚጠይቀኝ ሰው ስፈልግ ነበር። አይገርማችሁ? በጣም ደህና ነኝ። እግዚአብሔር ይባረክ። አንዳንድ ሰዎች በውስጥ መስመር ይጽፉልኛል ወዳጆቼ ከርቀትና ከቅርበት ሳሚ ደህና ነህ ሲሉኝ በጣም ደህና ነኝ። እግዚአብሔር ይባረክ። የእውነት ደስ ብሎኝ በጣም ደህና ነኝ በጣም እና እግዚአብሔር ዘመናችሁን የደህና ያድርገው። ዛሬ ከበረከት ነው የምጀምረው። እግዚአብሔር ዘመናችሁን የጤንነት ያድርገው። ዘመናችሁን የከፍታ የሰላም ያድርገው። ደግሞ ጠላቶቻችሁ እያዩ ደህና ያድርጋችሁ እግዚአብሔር። አሜን ነው። ጠላቶቻችሁ እየሰሙ ደህና ያድርጋችሁ። ውድቀታችሁን፣ መሰባበራችሁን፣ ማዘናችሁን፣ ማልቀሳችሁን የሚፈልጉ ጠላቶች እያሉ እግዚአብሔር ዘመናችሁን ደህና ያድርገው። ቤታችሁን ደህና ያድርገው። ስራችሁን ደህና ያድርገው። ጤንነታችሁን ደህና ያድርገው። ኢየሱስ ጌታ ነው። ደህና ሁኑ። በእውነት ደህና መሆንን የመሰለ ነገር የለምና ግዴላችሁ። ደህና አለመሆናችሁ ነው የሚፈልገው፣ እናንተ ደህና ሁኑ። አለመባረካችሁ ነው የሚፈልገው፣ እናንተ ተባረኩ። ማልቀሳችሁ ነው የሚፈልገው፣ እናንተ ሳቁ። ዘመናችሁ የሳቅ ይሁን። ዘመናችሁ የልምላሜ ይሁን። እግዚአብሔር እየባረከ ይባርካችሁ። ከፍ በሉ፣ ከፍ በሉ። በእውነት ብዙ ጨምሩ፣ ለምልሙ። ዘራችሁ የጠላቶቻችሁን ደጅ ይውረስ። እግዚአብሔርን የሚፈልግ እግዚአብሔርን የሚጠማ እግዚአብሔርን የሚል ነፍስ አያፍርም ወገኖች። ኢየሱስ ጌታ ነው። ብላቴኖች ይደክማሉ፣ ጎበዛዝቱም ይዝላሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ እንደሚል እግዚአብሔር ኃይላችሁን ያድሰው። ውጡ በኢየሱስ ስም። ሩጡ፣ አትድከሙ። ሂዱ፣ አትዛሉ በኢየሱስ ስም። እግዚአብሔር አምላክ ይባርካችሁ። ደህና ሁኑ። ደህና፣ ሁሉ ደህና። ጤንነታችሁ ደህና፣ ኢኮኖሚያችሁ ደህና፣ ስራችሁ ደህና፣ ሪሌሽንሺፓችሁ ደህና፣ ህብረታችሁ ደህና በኢየሱስ ስም ይሁንላችሁ። ሁሉም አቅጣጫ፣ በሁሉም ዳይሜንሽን፣ በህይወታችሁ አቅጣጫ ሁሉ እግዚአብሔር ደህና ያድርጋችሁ። ኢየሱስ ጌታ ነው። ተባረኩልኝ። በጣም ከፍ ብያለሁ በመንፈስ በጣም ከምነግራችሁ በላይ
ኢየሱስ ጌታ ነው። ርዕስ አላስቀመጥኩኝም። በምን ሐሳብ እንደምናገር የጻፍኩኝ አይመስለኝም። የማካፍላችሁ የእግዚአብሔር ቃል የሚገኘው ርዕስ በኋላ ላይ ሰጠዋለሁ እየተናገርኩኝ አንድ ሐሳብ የንግግሩን ሙሉ ሐሳብ አንድ አወጣለሁ። ፀሐዬ ተባረኪ፣ ዩቲዩብ ለሽኛል። እግዚአብሔር አምላክ ይባርክሽ። በቃ እንደዚህ የመባረክ ብቻ ሳይሆን የመባረክ ባርኩ ሰዎችን። ኢየሱስ ጌታ ነው። በእውነት ነው የምነግራችሁ። ይኸውላችሁ አሁን ፀሐይ የመጣችና በሌላ መንፈስ ወሰደችኝ። ኢየሱስ ጌታ ነው። ልመለስ፣ ወደ ደህንነት ልመለስ። ነገራችሁ ደህና እንዲሆን የምትፈልጉ ሰዎች፣ ሁሉም አቅጣጫችሁ እግዚአብሔር እንዲፈውስላችሁ የምትፈልጉ ሰዎች አንድ ነገር ልንገራችሁ። ሌሎችን ባርኩ። መባረክ የምትፈልጉ ሰዎች ባርኩ። ደህና መሆን የምትፈልጉ ሰዎች የሰዎችን ደህንነት ፈልጉ። ብዙ ሰዎች የተሞኙት ነገር እነሱ ደህና መሆን ይፈልጋሉ፣ ነገር ግን ባልንጀሮቻቸው ደህና እንዲሆኑ አይፈልጉም። ይሄ አይሆንም። ለባልንጀራ የምትመኘው ነገር ነው ላንተ የሚሆንልህ። ለሌላው የምትሰፍረው ነገር ነው ላንተ የሚሰፈርልህ። ሌላው እንዲሞት እየፈለክ ላንተ ህይወትን መመኘት አትችልም። ላንቺ ህይወትን መመኘት አትችልም። እኔ ደህና ሁኑ ስል በጣም በቃ ከፈለጋችሁ ሰልፊሽ በሉኝ። ደህና መሆኔ ስላስደሰተኝና ከዚህም በኋላ ደህና እንደሆን ዘርን እየዘራውባችሁ ነው ያሉት። እናንተ ላይ የዘራውት ዘር እኔ ጋር ተመልሶ ይመጣል። ብዙ ሰዎች እንደማገለግል ነው የሚያውቁት። እውነት ነው፣ እያገለገልኩኝ ያለው። ግን በውስጥ መስመር እኔን የሚያገለግሉ ስለኔ የሚጸልዩ እግዚአብሔር ይባርክ የሚሉ በጣም የሚያበረቱኝ ብዙ ሰዎች አሉ። በእውነት ነው የምነግራችሁ። እንደው እነዛን ሰዎች እንደው ምን ላድርጋቸው? እግዚአብሔር አምላክ ዘመናቸውን ይባርክ። የተሳሰርንበት ነገር ቢዝነስ አይደለም፣ የገንዘብ ጉዳይ አይደለም እንጂ ባለን ነገር ሁሉ ባገለግላቸው ነው ደስ ይለኛል። እነዚህን ሰዎች ለነዛ ሰዎች ስል በነዛ ሰዎች ግፊትና ብርታት ነው ወደ እናንተም የምመጣው። አይምሰላችሁ። ፊት ለፊታችሁ የምታዩት አንድ ሰው አይደለም፣ ብዙ ሰዎች አሉ ከጀርባ የሚጸልዩ የሚያበረቱ። አያችሁ፣ እነዚህን ሰዎች ካላገለገልኩኝ እኔ እግዚአብሔር መበደል ነው የሚሆንብኝ። ስለዚህ ወገኖቼ ተባረኩ፣ ባርኩ ሰዎችን። እግዚአብሔር ይባርክ ስትሉ ያ በረከት ወደ እናንተም ይመጣል። ለባልንጀራችን ሞት እየተመኘን፣ ለባልንጀራችን ውድቀት እየተመኘን፣ ለባልንጀራችን ጉስቁልናን እየተመኘን እኛ ልንባረክ የምንችልበት ኪንግደም ውስጥ አይደለም ያለ ነው። በዓለም ያሉት ሌሎቹን ረግጠው ከፍ ይላሉ። በእኛ መንፈስ፣ በእኛ በመካከላችን በወረደው መንፈስ ግን ስንገዛ የምንረግጥ ከሆነ እንረገጣለን፣ የምንባርክ ከሆነ እንባርካለን። ኢየሱስ ጌታ ነው። ለዚህ ነው ለአብርሃም የተሰጠው የሚባርኩን ባርካለዋል። ወገኖቼ መባረክ ትፈልጋላችሁ? ባርኩ። ጌታ ምስክሬ ነው። ባርኩ። በቃ ደህና ሁኑ፣ ሰላም ሁኑ በሉ። የሰዎች ደህንነት ያስደስታችሁ፣ ደስ ይበላችሁ። ባልንጀራ ሲያገኝ የምትናደድ ከሆነ አንተ አታገኝም። አያችሁ፣ የእናንተ ማግኘት የሚመጣው በባልንጀራችሁ ማግኘት ውስጥ ነው። ባልንጀሮቻችሁን እንደራሳችሁ ውደዱ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ያድናል። መንፈስ አገኘኝ እናንተ። የእግዚአብሔር ስም የተባረከ ይሁን። ወገኖቼ ለባልንጀሮቻችሁ ውድቀትን የምትመኙ ከሆነ 24 ሰዓት ብትጸልዩ ላትባረኩ ትችላላችሁ። 24 ሰዓት። ለምን ሲባል እግዚአብሔር የፕሪንሲፕል አምላክ ነው፣ የመርህ አምላክ ነው። ስለዚህ ባርኩ። ኢየሱስ ጌታ ነው። ለሌሎቹ መልካም ነገርን ተመኙ። ኢየሱስ ያድናል። ተባረኩልኝ። ፀሐዬ ናት አሁን ወደዛ ያወሰደሽ። የምትባረኩት በረከት ለእናንተም ተመልሶ ይመጣል። ሳሚ በግል ማግኘት አልቻልኩም፣ ምስክርነት ልሰጥ። ኦኬ ስናቁ ኢንቦክስ አድርጊልኝ ማለት በሜሴጅ ላኪልኝና አየዋለሁ። በነገራችን ላይ በጣም ትልቅ ይቅርታ በዚህ አጋጣሚ መናገር የምፈልገው ቪዲዮን የምትከታተሉ ፍሬንድ ያልሆንን ፎሎ የምታደርጉኝ ሰዎች አያሳየኝም። አሁን ፍሬንድ የሆነው ሰዎች ብቻ ነው ሜሴጃችሁን ኢንቦክስ ታደርጉልኝ ማየት የቻልኩት። ትላንትናና ከዛ በፊት ባሉት ቀናቶች በጣም ብዙ ሜሴጆች፣ በውስጥ መስመር የተጻፉ ሜሴጆች ለኔ ፊት ለፊት ያልተቀመጡ ነገር ግን ድብቅ ሆኖ የተቀመጡ ሜሴጆችን እያነበብኩኝ ነበረ። ሁሉንም አልጨረስኩኝም። በጣም ትልቅ ይቅርታ። ንቀት አይደለም ደግሞ ጊዜ አጥቼም ነው አልላችሁ፣ ምክንያቱም ስላላየሁት ነው። እነዛ ጓደኞቼ የሆኑትን ሰዎች ሜሴጅ ብቻ ነው ፊት ለፊት ማየው። ጓደኞቼ ያልሆናችሁ ሰዎች ሜሴጃችሁን ፊት ለፊት ስላላየው አልመለስኩኝም። በጣም በርከት ያሉ ሜሴጆች፣ ጥያቄዎች፣ የማጽናናት ቃሎች ተመልክቻለሁኝ። እነዛን ነገሮች እንግዲህ ጌታ በሰጠኝ ጊዜ መጠን ቀስ ብዬ እያየው ለመመለስ ሞክራለሁ። እግዚአብሔር አምላክ አብዝቶ ይባርካችሁ።
ኦሬዲ ጀምሬያለሁ። የተወሰኑ ሰዎችን እየመለስኩኝ ነበረ፣ እቀጥላለሁኝ። ጌታ ኢየሱስ አብዝቶ ይባርካችሁ። የማካፍላችሁ የእግዚአብሔር ቃል የሚገኘው እኔን እንደምታውቁኝ በቃ የእግዚአብሔርን ቃል ቀጥታ ኦርጋኒክ በሆነ መልኩ ወደ እናንተ አመጣለሁ። የሁለተኛው ጴጥሮስ መልእክት ምዕራፍ 2 ላይ ከቁጥር 1 እና 2 ላይ ያለ ቃል ነው። ሰዓት ስለሌለኝ ፈጠን ብዬ ወደዛ ልሂድ። ኢየሱስ ለዘላለም ጌታ ነው። በጌታ በኢየሱስ ስም አነበዋለሁ እና ሳትጨርሱ አትውጡ። የእግዚአብሔር ቃል ነው የሚነገረው። ከራስ የምጨምረው ነገር የለም። ጥያቄ ካላችሁ ጠይቁ፣ አስተያየት ካላችሁ አስተያየታችሁን ስጡ። በሰላምና በፍቅር የእግዚአብሔርን ቃል እንከፋፈላለን። ተባረኩልኝ። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽሉከው ያገባሉ። ብዙዎችም በመዳራታቸው ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ብሎ የእግዚአብሔር ቃል ይናገራል። እንግዲህ እንዳነበብኩላችሁ ቃሉ ግልጽ ነው። ምንም ማብራሪያ አያስፈልገውም። ወደኛ ወዳለንበት ዘመን ልተረጉመው ፈልጋለሁ። እንግዲህ እንደምታውቁት ኢየሱስ ያድናል፣ ኢየሱስ ጌታ ነው እያልኩኝ ሰብካለሁ። በዚህ በፌስቡክ ላይም በጓደኞቼ መካከል በሄድኩበት ቦታ ሁሉ የክርስቶስ ኢየሱስን ጌትነትና አዳኝነት ሰብካለሁ እና አውትሪች ስታደርጉ የምታገኙት አንዳንድ ድምጾች አሉ። እነዛ ድምጾች እናንተን አናውቃችሁም። ኢቭን ፌስቡክ ላይ አሁን እንደዚህ ፖስት የምታደርጉ የምትከታተሉ ሰዎች ስትሰብኩ የሚያሳዩአችሁ ነገር አለ። አንዳንዱ ፕሮፌት ነን ባዮች ፊሊት ሲነፉ ፖስት ያደርግባቸዋል፣ ፎቶ ማለት ነው። አንዳንዱ ዲዲቲ ሲያጠጣ ምናምን ያሳያቸዋል። አንዳንዱ ፕሮፌት ነኝ የሚለው ሰዎች ላይ ቆሞ ፎቶ ይለጥፍባቸዋል። አያችሁ፣ ይሄ ማለት ምንድነው? እኛ የምንሰብከው ቃል ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለን የምንለው ነገር ትክክል አይደለም ማለት አይደለም። አያችሁ፣ መጽሐፍ ቅዱሳችን ለእንደዚህ አይነት ሰዎች ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለን ስንናገር የተለያዩ ፎቶዎችን ሳር ሲያበሏቸው ፊሊት ሲረጩባቸው የሚያሳዩንን ሰዎች የምንመልስላቸውን መልስ ሰጥቶናል። ምክንያቱስ የምንሰብከው ወንጌል በራሱ የተበረዘ እንዳልሆነ፣ ነገር ግን በፊት እንደነበሩት ሐሰተኛ ነቢያት በፊት ነበሩ፣ አሁን ደግሞ ሐሰተኛ አስተማሪዎች በመካከላችሁ ተገኝተዋል ብሎ መጽሐፍ ቅዱስ ይናገራል። የዚህ ችግሩ ምንድነው ሲባል ገንዘባችንን መውሰዳቸው፣ የተለያየ ነገር መፍጠራቸው፣ በመካከላችን በጤናችንና ምናምን ላይ ሌላ ችግር መፍጠራቸው ብቻ ሳይሆን ኑፋቄን አሽሉከው ያስገባሉ። ኑፋቄው ምንድነው ሲባል ጥርት ያለውን የክርስቶስ ኢየሱስን ወንጌል ይበርዙታል። ስለዚህ ለነዚህ ሰዎች ምንድነው የሚያመጡት? በመንናገረው ወንጌል ላይ ምንድነው የሚያመጡት ጫና? ዝም ብንላቸው አርፈን ወንጌልን ብንሰብክ ሲባል ወንጌልን አርፈን እንዳንሰብክ እንደዚህ አይነት ሰዎች ከውጪ ያሉ የምንሰብከውን ወንጌል ያቃልሉብናል። ወንጌሉ በራሱ እውነት ነው። ወንጌል በራሱ የሚያድን ነው። ነገር ግን አንደኛው ቁጥር ላይ ምን ይላል? ኑፋቄን አያችሁ፣ ልጆች ወልደናል። ነገ ከነገ ወዲያ ልጆቻችን የሌላ ሃይማኖት ተከታይ ሆኖ ማየት አንፈልግም። ለምን ሲባል በክርስቶስ ኢየሱስ ጥርት ባለ ወንጌል ውስጥ ልጆቻችንን መድረስ እንፈልጋለን። ልጆቻችን ነገ ከነገ ወዲያ ከአባቶቻቸው ከሐዋርያት መሰረት የወጣውን ይህንን ሃይማኖት ነው መቀበል ያለባቸው። ነገር ግን ምን ይላል? ቁጥር 2 ላይ ምን ይላል? ብዙዎች በመዳራታቸው ይከተሏቸዋል፣ በእነሱም ጠንቅ የእውነት መንገድ ይሰደባል። አያችሁ፣ አሁን እየተሰደበ ስላለው ስለ እውነት መንገድ ምላሽ እንድንሰጥ መጽሐፍ ቅዱስ አስቀድሞ ዛሬ እየሆነ ስላለው ነገር ተናግሮናል። እናንተ ወገኖቻችን በውጪ ሆናችሁ ኢየሱስ ክርስቶስ ያድናል ብለን ስንላችሁ የተለያየ ፊሊት ሲረጭ ሳር ሲያስግጥና በሰዎቹ ላይ እንቼቼና እንኮኮ ተብሎ ሲሄድ ታዝሎ የምታዩትን ሰው ፎቶ አትለጥፉ። እነዛ ሰዎች መጽሐፍ ቅዱስ እንደሚናገረው አሰዳቢዎች ናቸው። ለምን ሲባል
ኑፋቄ በመጽሐፍ ቅዱስ ውስጥ የሌለ ነገርን አሽልከው ያስገባሉ። ስለዚህ እናንተ መስደባችሁ አይደለም የሚገርመው፣ እነዚህን ሰዎች ደጋግመን ነግረናቸው ነበር። የእውነትን መንገድ አታሰድቡ። የእውነት መንገድ የሆነው ኢየሱስ ነው። ኢየሱስን ስንሰብክ ሰዎች ፊት የያዘ ፕሮፌት ፊት ላይ ሲረጭ እያሳዩን ነው። እኛ ደግሞ ኖ እግዚአብሔር እንደዚህ አላለም፣ በመጽሐፍ ቅዱስ እንደዚህ ተጽፎ አላነበብንም። ከጥንት የመጣው በሐዋርያት መሰረት ላይ የታነጸው ክርስትና መሰረቱ ይሄ አይደለም። የተለያዩ ነገሮች አሉ። አሁን የምናያቸው ነገሮች ሰዎች በራሳቸው የፈጠሩት፣ እንደውም ሲናገር ገንዘብን በመመኘት ነገር የፈጠሩባችሁ ነገር ነው። ኢየሱስ ለዘላለም ጌታ ነው። ቤተክርስቲያንን የሚያቆሽሽ የእውነትን ነገር የሚያሰድበውን ነገር አውጥቶ መናገር የቤተክርስቲያንን መልክ የሚያጠራ እንጂ የእውነትን መንገድ የሚያሰድብ አይደለም። ኢየሱስ ጌታ ነው። ስለዚህ ወገኖቼ ማናችንም ለእግዚአብሔር ቤት የምንቆረቆር ሰዎች እነዚህን ሰዎች ሸሽገን ወደ ጓዳችን በማስገባት ለእውነት ቆመናል ማለት አንችልም። መጽሐፍ ቅዱስ አሁን ማን ነው እውነትን ያሰደበው ማን ነው ብላችሁ ብትሉ ሐሰተኛ አስተማሪዎቹ ናቸው እንጂ ጴጥሮስ አይደለም። ጴጥሮስ በአደባባይ አወጣው፣ የእነዚህን ሰዎች ገበና ገለጠ። ምክንያቱ ሲባል እነዚህ ሰዎች ገንዘብን በመፈለግ ገንዘብን እየተከተሉ ይመጡባችኋል አለ። አሁንም እኔ እናገራለሁ፣ ገንዘባችሁን ነው የሚፈልጉት። ገንዘባችሁን ፈልገው የተለያየ ድራማ ነገር ይሰሩባችኋል። በጴጥሮስ መንፈስ እነግራችኋለሁ። በመሰረቱ መጽሐፍ ቅዱስ የሰጠን ትላልቅ ስጦታዎች አሉ። አንደኛው ነቢያቶችን ነው። ልብ በሉ። ክፍሉ ሌላ ጊዜ ተመልሼ እመጣበታለሁ። ነገር ግን አሁን ስለሌለኝ ሰዓቴን እያየሁ ነው ማውራችሁ። ሰዓት ስለሌለኝ በአንደኛ ቆሮንቶስ ምዕራፍ 14 ላይ ቁጥር 29 ላይ እንደዚህ የሚል ቃል አለ። እዛ ቦታ ላይ ቁጥር 29 ላይ ብቻ እግዚአብሔር ለቤተ ክርስቲያን የሰጠውን ሁለት ስጦታዎች እንመለከታለን። ልብ በሉ። ቁጥር 29 ላንብብላችሁ። ነቢያትም 2 ወይም 3 ሆነው ይናገሩ፣ ሌሎችም ይለዩዋቸው። ምን የሚላል እዚህ ቦታ ላይ? 2 ወይንም 3 ሆኖ የሚናገሩ ነቢያቶች አሉ፣ ሌሎች ደግሞ የሚለዩ አሉ። አያችሁ፣ ተናጋሪ ብቻ ሳይሆን ለቤተ ክርስቲያን የተሰጠው የሚለይም አለ። ለምን ሲባል መለየት አለበት። ነቢያቶች በተለያየ ጊዜ የእግዚአብሔርን ነገር ሲናገሩ የመቀላቀልና ከራሳቸው የማውራት ነገር ስላለ እግዚአብሔር ለቤተ ክርስቲያን የሰጠው ትንቢትን የሚናገሩ ሰዎች ነቢያቶችን ብቻ ሳይሆን የሚለዩትንም ሰጥቷል። ዛሬ በቤተ ክርስቲያን ቦታ ያልተሰጣቸው የሚለዩት ሰዎች ናቸው። ለምን ሲባል እነዚህ ትንቢትን የሚናገሩት የሰዎችን ልብ ትርታ ስለሚናገሩ በቤተ ክርስቲያን ከፍ ተደርገዋል፣ ተሰቅለዋል። ገንዘቦቻቸውን እየወሰዱ እየተዘረፉ የተለያየ ማጭበርበር እየተደረገባቸው ህዝቦቹ ራሳቸው የሚጭበረበሩት የሚዘረፉት ድራማ የሚሰራባቸው ህዝቦች እነዚህ ነቢያቶች ሰቅለዋል። እግዚአብሔር የሰጠንን ስጦታ የምናከብር ከሆነ ትንቢት የሚናገሩትን ብቻ ሳይሆን የሚለዩትንም ሰዎች አበርትተን ልንይዝ ይገባል። ኢየሱስ ጌታ። የሚለዩ ሰዎች ከሌሏችሁ ወገኖቼ የእምነት መንገድ ይሰደባል፣ የእውነት መንገድ ይሰደባል። ኑፋቄ ወደ ቤተ እምነታችን ይገባል። የምንናገረው ወንጌል አቅም ማጣት የለበትም እያልኩኝ ያለሁት። ወንጌላችን ጠንካራ ነው። ወንጌላችን ብርቱ ነው። ኢየሱስ ያድናል፣ ይታደጋል። ዛሬም ድረስ ተረት አይደለም፣ ታሪክ አይደለም። ኢየሱስ ያድናል። ነገር ግን ይህንን የክርስቶስ ኢየሱስ አዳኝነት የሚያደበዝዝ የሚያጨልም የሰዎች ድራማ የሆነ ኑፋቄ ገንዘብን በመፈለግ የመጣ ነገር አለ። በዚህ መልእክት የመጨረሻ መናገር የምፈልገው ብዙ ነገር መናገር እፈልጋለሁ። መናገር የምፈልገው አንድ ነገር፣ እነዚህ ሰዎች ምንድነው ፈልገው የሚመጡት? ሐሰተኛ ነቢያቶች ምንድነው ፍላጎታቸው? ምንድነው መሻታቸው? ምንድነው የሚፈልጉት? ለምንድነው ቤተ እምነታችንን የሚያሰድቡት? ለምንድነው ብላችሁ ካላችሁ መጽሐፍ ቅዱስ ቁጥር 3 ላይ አሁን ያነበብኩላችሁ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ እንደዚህ የሚል ቃል እናገኛለን። ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል ይላል። ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል፣ ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም። እቺ ነገር ብቻ ናሬ ልውጣ። ምናልባት እግዚአብሔር እድልን ከሰጠኝ በጠባብ ጊዜ ነው የመጣሁት ብያችኋል። ሰፋ ያለ ጊዜ መጣ። ገንዘብን በመፈለግ ገንዘብን በመመኘት በተፈጠረ ነገር ይረቡባቸዋል ስለሚል እነዚህ ሰዎች ታርጌታቸው ገንዘብ ነው እንጂ የሰው ነፍስ አይደለም። ታርጌታቸው ህዝብን ማገልገል፣ ህዝብን መደገፍ፣ ህዝብን ማበርታት ሳይሆን ገንዘብ መዝረፍ ነው፣ መውሰድ፣ የሰዎቹን ገንዘብ መውሰድ። ስለዚህ አንድ ነገር ልንገራችሁ፣
አንድ ነገር ልንገራችሁ በተለይ እርግጠኛ ላልሆናችሁበት አገልግሎት ድራማቲክ ለሆነ ትክክለኛ ምስክርነትን ለማታዩበት አገልግሎት በእግዚአብሔር ርህራሄ ለምናችኋለሁ ለአመፀኞች ተባባሪ ሆናችሁ እንዳትገኙ ገንዘባችሁን አትስጡ ዛሬ እንደውም ይህንን ቪዲዮ ርዕስ ማድረግ የሚፈልገው አትስጡ ለምን ሲባል እናንተ ናችሁ የቀጠራችኋቸው አትቅጠሯቸው እኔ አሁን እግዚአብሔር እያበረታኝ መጥቷል አለመስጠት ሐሰተኛ ለሆነው አገልግሎት ከተራባ አበለዋለሁ ሰውየውን ፐርሰናሊ እንጂ ገንዘቤን አውጥቼ አንተ የምታገለግለው አገልግሎት ትክክለኛ ነው ብዬ ለዛ ለሐሰት አገልግሎት ገንዘቤን አልሰጥም ስለዚህ በጌታ ስም ጠይቃችኋለሁ ትክክለኛ ላልሆነ አገልግሎት ገንዘባችሁን አትስጡ እነሱ ገንዘብ የማትሰጧቸው ከሆነ ድራማቸውን ያቆማሉ አሁን የእግዚአብሔርን ሕዝብ መናገር ጀምሬያለሁ ለምን ሲባል እነዚህ ሰዎች ደጋግመን ነገርናቸው እረፉ ይሄ የእግዚአብሔርን ስም ያሰድባል የእውነትን መንገድ ያሰድባል ብለን ስንላቸው እኛን እንደምናምንቴ ቆጥረው የራሳቸውን ቢዝነስ ማጧጣፍ ስለጀመሩ በእግዚአብሔር ርህራሄ ለምናቸዋለሁ ለነሱ የምትሰጡት ገንዘብ ትክክለኛ ዘር አይደለም አያፈራም አያበቅልም ስለዚህ ለነሱ ገንዘባችሁን አትስጡ ጊዜያችሁን አትስጡ ገንዘባችሁን አትስጡ በእግዚአብሔር ፊት ቤታችሁ በርከክ ብላችሁ ጸልዩ ለምኑ እግዚአብሔር ይባርካችኋል እነዚህን ሰዎች አገለገልን ማለት የምንዘራው ዘር ትክክለኛ ቦታ ላይ ስላልወደቀ የሚያፈራ አይደለም ይልቁንስ በየቤቱ የተረገጡ ወንጌልን በገጠር የሚያገለግሉ ብዙ ሰዎች አሉ ገንዘባችሁ ትክክለኛ ቦታ ላይ ስንዴ ስለያዛችሁ ብቻ ድንጋይ ላይ ጥላችሁት ይበቅላል ብላችሁ መጠበቅ አትችሉም የሚበቅልበት ትክክለኛ ቦታ ላይ መጣል አለባችሁ ይሄ ትክክለኛ ቦታ የሚያስፈልገው የት ነው ገንዘብ ስላላችሁ ብቻ አትስጡ መስጠት ስለቻላችሁ ብቻ አትስጡ ምክንያቱም ሲባል የእምነትን ቤት የሚያሰድቡ ወንጀለኞች ሰዎች ዛሬም ድረስ በቤታችን አሉ ትላንትና የጎዷቸውን ሰዎች ቁስላቸውን ሳይሽሩ ሌላ ጉዳት ሊያደርሱ የሚሯሯጡ ሰዎች አሉ ኮንፈረንስ ሊካሄድ ነው ሲባል ማን ነው የሚመጣው ይሄ የሚመጣው ሰውዬ ከዚህ በፊት ሌላ ቦታ ላይ ምን አድርጓል ሌላ ቦታ ላይ ያደረገውን ጉዳት ያደረገውን ዳሜጅ ሳያስተካክል እዛ ሌላ ቦታ ከተማ ላይ ሄዶ ያዘጋጃል አሜሪካ ሰፊ ናት አሁን በየስቴቱ ፕሮግራም ሊያዘጋጁ የሚፈልጉ ሰዎች አሉ ወገኖቼ ሲያትል መጥቶ ያፈሰሰውን እንባ ሳያብስ ሌላ ቦታ ኮንፈረንስ አዘጋጃለሁ ይሄ አይደለም አገልግሎት ማለት እንባን ማበስ ነው የወደቀውን ማንሳት ነው ያዘነውን ማጽናናት ነው እዛ ቦታ ላይ የሆነ ሰውን አሳዝኖ ሳያጽናና ሌላ ቦታ ላይ ሄዶ ፕሮግራም ላይ እንዳትሰጡላችኋለሁ እግዚአብሔር ነው ምስክሬ በእግዚአብሔር መንፈስ ነው የምነግራችሁ እንግዲህ በቤተ ክርስቲያን ውስጥ ሁለት ትላልቅ ስጦታዎች ተሰጥተውናል ካልን አንደኛው ነብይ ከሆነ ሁለተኛው የሚለይ ከሆነ በቤተ ክርስቲያን ቦታ ያልተሰጣቸው የሚለዩ ሰዎች አሉ እነዛን አባረን ነቢያቶችን ብቻ እንቀበላለን ካልን ቤተ እምነታችንን የሚያሰድቡ ሰዎችን ወደ ቤታችን እያስገባን ነው ያለነው ስለዚህ ወገኖች አንድ ነገር ልንገራችሁ ኢየሱስ ለዘላለም ጌታ ነው አንድ ነገር ልንገራችሁ በዚህ መጨረሻ ገንዘባችሁን አትስጡ ለሐሰተኛ ነቢያት ገንዘባችሁን ፈልገው ለሚመቱ ለነፍሳችሁ ጉዳይ ግድ ለማይላቸው ነቢያት ገንዘባችሁን አትስጡ ኢየሱስ ጌታ ነው እግዚአብሔር አምላክ ይባርካችሁ ተመልሼ እመጣለሁ ሰፋ ያለ ነገር አለኝ እግዚአብሔር ኦሬዲ በልቤ ውስጥ እንደዚህ አይነት ነገር አክብዷል ምክንያቱም ነገሩ አበቃ ብላችሁ ነው የምትሉት አላበቃም ኦሬዲ ዓለማዊ ሚዲያዎች አሁን ድሬቲዩብ ምናምን ላይ እየወጡ አሉ እንደዚህ አይነት እምነትን የሚያሰድቡ ባለፈው አንድ ወዳጅ ላከልኝ ከድሬቲዩብ ላይ ፖስት የተደረገ ቦርጭ እንቀንሳለን እያሉ ጴንጤዎች እንደዚህ ምናምን ማሽሟጠጫ ሊያደርጉን መሳቂያ ሊያደርጉን ወንጌላችን እንደዚህ የረከሰ አይደለም የከበደ ነው ክቡር ወንጌል ነው ያለን ኢየሱስ ጌታ ነው ስለዚህ ወንጌላችንን መሰደቢያ ሊያደርጉት ገንዘብን በመፈለግ ህዝቡ ላይ ይመጣሉ ስለሚሉ እኛም ገንዘባችንን አንሰጥም ከሐሰተኛ ነቢያቶች ጋር አንተባበር ነብይን በነብይ ስም የሚቀበል የነብዩን ዋጋ ይቀበላል ነው የሚለው መጽሐፍ ቅዱስ ስለዚህ የነብዩን ዋጋ ለመቀበል ከፈለጋችሁ የምታገለግሉት ነብይ የምትቀበሉት ነብይ ትክክለኛ ነብይ መሆኑን እርግጠኛ መሆን አለባችሁ ኢየሱስ ለዘላለም ጌታ ነው ትክክለኛ ካልሆነ ነብዩ የምትቀበሉት የጻድቁ ነብይ ሳይሆን የሐሰተኛው ነብይ ዋጋ ነው ሐሰተኛው ነብይ ዋጋ አለው ተመልከቱ ሐሰተኛው ነብይ ምን አለው ዋጋ አለው ምን አይነት ዋጋ ሲባል ጥፋት ውድቀት በመጨረሻም ክርስቶስ ኢየሱስን በትክክል ያልተቀበለ ከሆነ የዘላለም ሞት ዋጋ አለው አያችሁ ያንን ዋጋ መካፈል ስለማልፈልግ ከሐሰተኛ ነብይ ጋር መተባበር አልፈልግም ምክንያቱም
ሐሰተኛ ነቢያቶች ያስታውቃሉ። የሆነ ቦታ ላይ ዳሜጅ አድርሰው መሸሽን ይወዳሉ። አያችሁ ተመልሰው እዛ ቦታ ላይ የደረሰውን ነገር ለማስተካከል ሳይሆን ሌላ ቦታ ላይ ሄደው ደግሞ ምንድነው የሚባለው በተረቱ ጅብ አሉ ጅብ በማይታወቅበት ሀገር ሄዶ ቁርበት አንጥፉልኝ ይላሉ። አያችሁ ተረቱን እንኳን እናንተ ታውቁታላችሁ አልነግራችሁ። በማይታወቁበት ስፍራ ነገራቸው ባልተገለጠበት ስፍራ ይሄዱ የነሱ ዋና ታርጌት እዛ ቦታ ላይ ስለማይታወቁ እዛ ቦታ ላይ ማንም ሰው ሪኮግናይዝ ስለማያደርጋቸው ኢትሶኬ የሆነ ድራማቲክ የሆነ ነገር ያደርጉና ገንዘብ ሰብስበው ይወጣሉ። ሲያትል መጥቶ ገንዘብ ሰብስቦ ወጣ። ካሊፎርኒያ ሄዶ ገንዘብ ሰብስቦ ይወጣል። ድጋሚ ሌላ ቦታ ሄዶ ገንዘብ ሰብስቦ ይወጣል። ኖ የእግዚአብሔር ሕዝብ ልትነቃ ይገባል። የምንቀበለው ዋጋ የእውነተኛው ነብይ ዋጋ ነው። ነብይም በነብይ ስም እንቀበላለን። ነቢያቶች አሉ በአዲስ ኪዳን። በነገራችን ላይ የቅድሙን ቁጥር አንደኛ ቆሮንቶስ ምዕራፍ 14 ቁጥር 29 ላይ ያነበብኩላችሁ ሁለት ስጦታዎች ተሰጥቷል። ነቢያቶች ሁለትና ሶስት ሆነው ይናገሩ። አንዳንድ ሰዎች በአዲስ ኪዳን ነብይ የለም ይላል። አለ እንጂ ይላል መጽሐፍ ቅዱስ ነብይ አለ ይላል። በአዲስ ኪዳን ነብይ አለ። ነቢያቶችን እንቀበላለን። ኢየሱስ ጌታ ነው። ትክክለኛዎቹን ነቢያት እንዴት እንቀበላለን? የሚለይ መንፈስ ተሰጥቶናል። አያችሁ መንፈሳችን እየለየልን ወይ ምናምን እያልን መንፈሳችን ከሚነግረን ድምጽ በይሉንታ ተይዘን ከሐሰተኛ ነቢያቶች ጋር ስንተባበር እንዳንገኝ ኖ ማለት አለብን። አንዳንድ ጊዜ ክርስትና ትህትና የዋህነት ቢሆንም ኖ የምንለው ነገር ግን መኖር አለበት። ኖ ገንዘቤን ለሐሰተኛ ነብይ አልከፍልም፣ ገንዘቤን አልሰጥም። ለምን ሲባል የእውነት መንገድ ይሰደባል። ለምን ሲባል ልጆቼ ዘሮቼ ከኔ በኋላ ያሉት ዘሮች ኑፋቄ የሆነን ትምህርት ኑፋቄ የሆነን ሪሊጂን አሁን እኔ ከምከተለው እውነተኛ ከሆነው ጥርት ካለው እምነት ውጪ ልጆቼ ነገ ከነገ ወዲያ ሲከተሉ ማየት አልፈልግም። ለምን ሲባል አሁን ነው መከላከል የምፈልገው። አሁን እምነቴን ማጥራት አለብኝ። እንዴት ነው ማጥራው ሲባል በቤተ ክርስቲያኔ ውስጥ የተፈጠሩትን ሐሰተኛ ነቢያቶች ገንዘቤን ባለመስጠት ደግሞም እንደዚህ በማሳደም አሁን እኔን ማሳደም ነው የምለው። እኔ አያሳደምኩኝ ነው። ለሐሰተኛ ነቢያት ባካችሁ በእግዚአብሔር ስም ጠይቃችኋለሁ። ልጆች አሉ ነገ ከነገ ወዲያ ዛሬ የምንከተለውን ኢየሱስን በጥራትና በንጽህና ሊከተሉት ይገባል። አሁን ኢየሱስን እየበረዙብን የእውነትን መንገድ እያሰደቡ ያሉ ሰዎች ስላሉ ለነዚህ ሰዎች ቀኝ እጃችሁን አትስጧቸው፣ አትተባበሯቸው። በእግዚአብሔር ትህትና እጠይቃችኋለሁ። ተባረኩልኝ። ዘመናችሁ ይባረክ። ወዳችኋለሁ። በሚቀጥለው ተመልሼ እመጣለሁ። ስራ ላይ ሆኜ ነው ያወራኋችሁ። በጣም ትልቅ ይቅርታ። እንግዲህ እንደምታውቁት ድንኳኔን እየሰፋው ነው ማገለግላችሁ። የሙሉ ጊዜ አገልጋይ አይደለሁኝም እና ኦፌንድድ እንዳትሆኑብኝ። መኪና እየነዳ አታውራ ምናምን ስለምትሉኝ እውነት ነው። ለጥቃቄ ያ ነገር መሆን አለበት። ተባረኩ። ገንዘቦቻችሁን እባካችሁን በእግዚአብሔር ትህትና ጠይቃችኋለሁ አትስጡ። በተለይ ለሐሰተኛ ላላመናችሁበት እንደውም ሐሰተኛ ብዬ አሁን አንዳንድ ሰው ሐሰተኛውንና ትክክለኛውን ማወቅ አንችልም ይላል። ላላመናችሁበት 100% እርግጠኛ ላልሆናችሁበት አገልግሎት ገንዘቦቻችሁን አትስጡ። ለምን ሲባል ሳታውቁት የጥፋትን እጅ እየደገፋችሁ ሊሆን ይችላል። ሳታውቁት ኑፋቄን በቤተ ክርስቲያን አሽሉከው የሚያስገቡትን ሰዎች እየተባበራችኋቸው ሊሆን ስለሚችል በእግዚአብሔር ትህትና ጠይቃችኋለሁ አትስጡ። ሳሚ አትስጡ ብሏል ብላችሁ አትስጡ። በእውነት ነው የምነግራችሁ። እኔ ብዙ ነገር አለኝ አሁን አልጨርሰውም። ስለዚህ አልጀምረው። ኢየሱስ ያድናል። ተባረኩልኝ። እወዳችኋለሁ። ገንዘቦቻችሁን እንዳትሰጡ ላመናችሁበት ለተጠቀማችሁበት ትክክለኛ ነው ብላችሁ ላላችሁበት ነገር ብቻ ስጡ። እንዴ ቤታችሁ ውስጥ አንዳንድ ጊዜ ልንገራችሁ ክርስቲያን ሆኖ ሰራተኞቻቸው በስነ ስርዓት ሳይሰሩ ሲቀሩ ስራውን በስነ ስርዓት ስላልሰሩ አልከፍልም ይላሉ። አያችሁ የፖዚሽን ጉዳይ ራሳቸውን አግዝፈው ስለሳሉብን ነው እንጂ አንከፍልም የምንለው ነገር መኖር አለበት። ኖ የሚያበራየውን በሬ አፉን አትሰር ነው። የማያበራየው በሬ በቆመበት ዝም ብሎ እህሉን እንዲበላ መፍቀድ የለባችሁም። ሊበሉ የተገባቸው ነገር ግን እነዚህ ሰዎች በክፋታቸው ገፍትረው የጣሏቸው ብዙ ወንጌልን በገጠር የሚሰሩ በባዶ እግራቸው የሚሄዱ ለወንጌል ዋጋ የሚከፍሉ አሉ። እኔ ጠይቁኝ ከፈለጋችሁ ገንዘብ እግዚአብሔር እጄ ላይ ያስገብቷል ለወንጌል ስራ ማዋል እፈልጋለሁ ካላችሁ የሚባረኩ ብዙ ሰዎች አሉ። እነዚህ ሰዎች ለራሳቸው ቢልቦርድ ስለሰሩ ነው እንጂ ከነዚህ የተሻለ ስራን የሚሰሩ ሰዎች አሉ። ኢየሱስ ጌታ ነው። ተመልሼ እመጣለሁ፣ እነግራችኋለሁ። ጌታ እግዚአብሔር ነው ምስክሬ። ዛሬ የመጣሁት ገንዘብን አትስጡ ልላችሁ። እነዚህ ሰዎች ፈልገው የሚመጡት ገንዘብን ስለሆነ ገንዘብን አትስጡ እላችኋለሁ። ተባረኩ። ዘመናችሁ ይባረክ። ወዳችኋለሁ።